ሰላም ሰላም ውድ የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ እና ማለት ነው ምርጦችዬ። እና አሁን አጎቴ ጉዳ ፍልቶብናል ማለት ነው። እንዴት ነው ብትሉ ማለት አሁን በፊት 4000 ነበራ ሰዓቱ የሚያስፈልገው 4000 ነበራ። አሁን ወደ 8000 ገብቷል ማለት ነው። ወደ 8000 ገብቷል ማለት ነው። እና አሁን አዳሜ ተኝታ ሁሉ ማለት ነው። በቃ ተኝታ ሁሉ ዣብላ ሁሉ ተኝታ ማለት ነው። እየፈሳች ነው ላይቭ የምትገባው ማለት ነው። በቃ እየቃዡም ይገባሉ አንዳንዶቹ እየቃዡም ይገባሉ አንዳንዶቹ ማለት በቃ እያወሩ ምናምን እየተጫወቱ እያለ የሆነ ሰዓት ላይ እንቅልፍ ይዟቸው ጭልጥ ይላል ማለት ነው። ከዛ በዛው ይተኛሉ፣ ከዛ ይፈሳሉ። ምንም ችግር የለውም። ስለ ፈሷ አትጨነቁ። ፈስ ማለት ፈስ ንፋስ በሉት። ማርያምን ምንድን ጋዝ የተቃጠለ ጋዝ ነው የሚወጣው። ምንም ችግር የለውም። አያሳፍርም። መፍሳት ጣር አድርጎ ምንም ችግር የለውም። እሱ ንፋስ ነው። ግን ምንድነው ይሄ ቀን ስታወሩ ለምሳሌ ከባላችሁ ጋር ሊሆን ይችላል ሚስጥር ምናምን በምትቃዡበት ሰዓት እዚህ ጋር ተጠንቀቁ ማለት ነው። እዚህ ጋር መጠንቀቅ አለባችሁ ማለት ነው ምርጦችዬ፣ መጠንቀቅ አለባችሁ እዚህ ጋር እና ማለት ነው። ሁላችንም እንበረታታ፣ እርስ በርሳችን እንበረታታ። ሰዓት ላልሞሉት ሰዓት አጫውቱላቸው፣ አጫውቱልን እና እየገባችሁ ደግሞ ሰብስክራይብ አድርጉ። ሰብስክራይብ እንደራረግ። ሰብስክራይብ የምትደረጉ ደግሞ መልሱ ቶሎ። ቆይ ነገ፣ ቆይ ዛሬ፣ ቆይ በኋላ ምናምን አትሉ። አሁን ከተደመራችሁ አሁን መልሱ ማለት አይ አሁኑን ተደምራችሁ አሁኑን መመለስ ሳይሆን ማለት ነው። አሁን ለምሳሌ አሁን ከተደመራችሁ ነገ ነው መመለስ ያለባችሁ እንዳያነሳባችሁ። አንቺም ለምሳሌ አሁን ሄደሽ አንቺ ከደመርሻት ማለት ነው እሷ ሄደ አሁን መመለስልሽ ከሆነ ይነሳል ማለት ነው። እና ስለዚህ በርቱ እንበርታ ማሮችዬ፣ በርቱ እንበርታ። ሁላችሁም እየገባችሁ ሰብስክራይብ ላይክ አርጉ። ከምንም ከመላይ ልክ እንደተገባችሁ ማለት ነው ላይክ ማድረጋችሁን አትርሱ። ላይክ አድርጉ፣ ከዛ በኋላ ሰብስክራይብ አድርጉ። ልክ እንደገባችሁ ላይክ ካደረጋችሁ አትረሱትም ማለት ነው። ግን አዳምጣችሁ ምናምን በኋላ ላይ የምትወጡ ከሆነ ትረሳላችሁ ማለት ነው። ላይክን ልክ እንደገባችሁ በላይክ ግቡ ማለት ነው። ውድድድ ነው ማድረጋችሁ። እግዚአብሔር አምላክ ትልቅ ደረጃ ላይ ያድርሰን። ማርያምን ትልቅ ደረጃ ላይ ያድርሰን። ደግሞ እንሞላለን፣ በቃ እንሞላለን። አጎቴ ደግሞ አይጨክንም። አጎቴ ስላችሁ ደግሞ ይገባችኋል ማን እንደሆነ እና ስለዚህ ቶሎ 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 ሰራ አርግተን ሰዓታችንን ሞልተን የራሳችንን ስራ ለመስራት እግዚአብሔር ያብቃን። ምርጦችዬ እየገባችሁ ምርጥ ኮመንት የምትጣፍጥ ኮመንት ደግሞ እየገባችሁ ማለት ነው ደምሬሻለሁ መልሺ፣ እንደዚህ አድርጌሻለሁ መልሺ፣ ባለፈው እኮ ነው የደመርኩሽ ዛሬ አመልሽም እንደ ምናምን እያላችሁ አትጻፉ። እንደዚህ የምታደርጉ ልጆች ተጠንቀቁ ማለት ነው። እና እስካሁን ድረስ ለነበረን ቆይታ አመሰግናለሁ። ባይ ባይ።